ወደ መሪነት ነው የሚመጣው። ሰው ወደ መሪነት ሲመጣ እንዴት የምርጫ ምልክቶቹን ብቻ ይዞ ይመጣል? ወይ ደግሞ ሰው አስተባብሮ ከቤት እኮ ሊጠየቅ የሚገባው ጌታ ሆይ ሲጀመርም ሕዝብህን ልምራ ተብሎ አይጠየቅም። እግዚአብሔር ግን ወደዚህ ሲያመጣ እግዚአብሔር ጥበብ ሲጠይቅ ከባድ ነው። ስንት አይነት አመል ያለው ሕዝብ አለ በቤተ ክርስቲያን። ስንት አይነት አመል ያለው ታክሲ እንኳን ስላልቻለ ይመስለኛል የሰውን አመል የቤትሽን አመል እዛው ብሎ ጽፏል። ከባድ ነው። የሰው አመል የተለያየ ነው። ሁሉን እንደው እንደ እግዚአብሔር ማስተናገድ ይጠበቃል። እግዚአብሔር መሪዎቹ ደግሞም በክርስቶስ አካል ላይ ላሉት ብልቶች ሁሉ ይሄን መንፈሳዊ ጥበብ ይስጥ። እስጢፋኖስ የሚገርማችሁ እነዚህ ሁሉ አሟልቷል። እግዚአብሔር ይመስገን። መልካምነት ይጠይቃል። ጥሪው መልካም ሰው ነበረ። ጠማማ አልነበረም። እስጢፋኖስ ክፉ አልነበረ፣ መልካም ነበረ። እምነት የሞላበት ሰው ነበረ። ደግሞ የተለየ ጸጋው ምንድነው? እምነት ምን የሞላበት ነበር? እኔ የሚገርመኝ የማናምን ሰዎች የእምነት ሥራ ብንሰራው እኛ ነው። ማመን ማለት እኮ በሃይማኖቱ ውስጥ እንድንፈጽማቸው እንድናደርጋቸው የታዘዝናቸው ቀኖናዎች መፈጸም ብቻ አይደለም። እሱ ጥሩና መልካም የሆነ ነገር ነው። ግን ልክ እንደ ሥርዓቱ ደግሞ ይሄ እምነት የሚባለው መለኮታዊ ስጦታ ይገርማችኋል፣ ውጫዊውን ነገር አይደለም የሚፈልገው። ውስጥ እኛ አንገታችን ላይ መስቀል አስረን ከውጭ ነጠላ ደግድገን መጽሐፍ ቅዱስ ይዘን እንዲህ ነው አማኝ ለመምሰል ምን ሞክረው አይደለም። እንዲህ መሆን መልካም ቢሆንም ጥሩ ቢሆንም ግን እምነት የተለካለት ጉድ ይፈላል። ጉድ በሃይማኖት ትልቁን ሥራ የሚሰራው እምነት ልንገራችሁ፣ በአጭሩ ልንገራችሁ፣ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ተብሎ ተጽፏል አይደል? ዕብራውያን 11 ላይ እግዚአብሔር ያለ እምነት ደስ አይሰኝም። እምነት ነው እግዚአብሔርን ደስ የሚያሰኝ አለ። የሰናፍጭ ቅንጣት የምታክለው አለ። ወንድሞቼ አለ ወይ? እህቶቼ አለ ወይ? የተወደዳችሁ እግዚአብሔር ልጆች በእምነት ነው የሚኖረው። ይሄ እኮ በእምነት ነው የሚኖረው። አባቶቻችን ባህር ከፍለው ጠላት ገድለው ደመና ጋርደው መና አውርደው አለት ሰንጥቀው ውሃ አፍልቀው እያል ስለማን ልተርክ ጊዜ የለኝም አለ። በቃ ቅዱስ ጳውሎስ ዕብራውያን 11:35 ላይ እኔ ስለ ጌዴዎን፣ ስለ ባርቅ፣ ስለ ሶምሶም፣ ስለ ዮፍታይ፣ ስለ ሳሙኤል፣ ስለ ተቀሩት ሁሉ ለመተረክ ጊዜ የለኝም። በቃ ጊዜ የለም። እነሱ የአንበሶችን አፍ ዘጉ፣ ከሰይፍ ስለታመለጡ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮች አባረሩ፣ ሴቶች ሙታናቸውን በትንሣኤ ተቀበሉ፣ ሌሎችም በወይኒ በሆነ ነገር ዋጋ እየከፈሉ ዓለም አልተገባቸውም። የበግ የፍየል ሌጦ ለብሰው ተቅበዘበዙ በየዋሽ። እምነት ያላዩትን እንዳዩት የሚያስረዳ ለሽማግሌዎች የተመሰከረላቸው በዚህ ነው። እምነት ሥራ የሚሰራበት መለኮታዊ ኃይል ነው። እስጢፋኖስ መጽሐፍ ቅዱስ አንዱ ገብታችሁ ቤት የሞላበት ምን የሞላበት ስሙ ብሩክ እምነት የሞላበት ሰው ነበር። ሰው እግዚአብሔር ለተቀደሰው አገልግሎት ነው። መንፈስ ቅዱስ የሞላበት እምነት የሞላበት እጅ የተጫነበት ምን የሆነ እጅ የተጫነበት የሐዋርያት ሥራ ምዕራፍ 6 ቁጥር 7 ላይ የእግዚአብሔርም ቃል እየሰፋ ሄደ። ምን እያለ ሄደ? እየሰፋ ሄደ። ይስፋ ከዳን እስከ ቤርሳቤ ይስፋ፣ ከምዕራብ እስከ ምስራቅ ይስፋ፣ ከሰሜን እስከ ደቡብ ይስፋ፣
ዛሬ ያለው ነገር ያስፈራል። በሰዓቱ ግን ሁሉም ይሰሩ ነበር። ሁሉም ታች ካለው እስከ ላይ በህብረት ይሰሩ ነበር። ደግሞም የእግዚአብሔር ቃል እየሰፋ ይሄድ ነበር። እየሰፋ ሄደ። በኢየሩሳሌም የደቀ መዛሙርቱ ቁጥር እጅግ እየበዛ ሄደ። ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ። ይገርማል። የብሉይ ኪዳን ካህናት እንኳን በፍጹም የሚሉት እነዛ ኦሪታውያኑ እንኳን በሐዋርያት አገልግሎት እጅ ሰጡ። የምርኮ ዘመን ይምጣ፣ ምርኮ ፈጠነ፣ ብዝበዛም ቸኮለ ይላል ልዑል አባት እግዚአብሔር። ያን ዘመን ያምጣ፣ እጅ የሚሰጡበት በቃ። ከካህናትም ብዙዎች ታዘዙ ይላል። እስጢፋኖስም ጸጋና ኃይል ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክትን ያደርግ ነበር። እግዚአብሔር ይመስገን። ያ መልካሙ ሰው፣ ያ በእምነት የተሞላው ሰው፣ ያ መንፈስ ቅዱስ የሞላበት ሰው በእጅ መጫን ጥሪ ወደዚህ ወደ ታላቁ አገልግሎት የመጣው ሰው አሁን ጸጋና ኃይልን ተሞልቶ በሕዝቡ መካከል ድንቅ ታምራት። እስጢፋኖስ እኮ ሲመረጥ ከሌሎቹ ጓደኞቹ ጋር እንጀራ እየቆረሰ ለማብላት ወንጌል ለመስበክ ሐዋርያት ሩጫቸውን እየገታ ወደ ኋላ ይጎትታቸው የነበረውን ሥራ ለመስራት ነበር። ግን ያን በታማኝነት አከናውኖ በትርፍ ጊዜው ደግሞ እውነት ይመሰክራል። በትርፍ ጊዜው ደግሞ ያገለግላል። እግዚአብሔር ጸጋ እየጨመረለት መልካም ነው። እግዚአብሔር ስሙ ብሩክ ይሁን። ጸጋ እየጨመረ በኃይል በቃ ወጣ። ልንገራችሁ፣ ከፍታ አውደ ምሕረት ላይ ብቻ አይደለም። ከፍታ እንዲህ ባለው ሰገነት ላይ ብቻ አይደለም። እግዚአብሔር ከወደደ ጓዳም እያገለገላችሁት ትወጣላችሁ። በቃ ጠላሸቱን ጠርጎ ሌላ ሥራ ሲሰራ እግዚአብሔር በጸጋ በሞገስ እያከበረው ይሄ ሰው አገልግሎቱ ከጓዳ ወጣ፣ ወደ ደጅ ወጣ። ወደ ደጅ እግዚአብሔር ረዳው። እስጢፋኖስ ከጀርባ ነው ያለ። እግዚአብሔር ግን አወጣው። አገልግሎቱ ተሰማ በደጅ። በጸጋ ነው፣ በኃይል ነው፣ በብርታት ነው የሚያገለግለው። አገልግሎቱ ልክ ከአገልግሎቱ ከጸጋው ጋር መከራ መጣ። ልንገራችሁ፣ ያለ መከራ ጸጋ የለም አይደለም? ያለ መከራ ጸጋ የለም። ደግሞ ያለ ጸጋም መከራን መሸከም አይቻልም። ጸጋው ሲበዛ ከሳሾች ከተለያየ ቦታ በዛው የነፃ አውጪዎች ምኩራብ የሚባል አለ። ስሙ ይገርማል። የነፃ አውጪዎች ምኩራብ ነው የሚለው። የነፃ አውጪዎች ምኩራብ ነፃ የሚያወጣው የእግዚአብሔርን ልጅ ክርስቶስን አንፈልግም ብለው በመስቀል ሞት ገለውታል። በነፃነት እንድንኖር ማን ነፃ አወጣን ነው የሚለው? ክርስቶስ። ነፃ አውጫቸውን አንጠልጥለው የነፃ አውጪዎች ምኩራብ። ከዛ ብቻ አይደለም። ምን ይላል መጽሐፍ ቅዱስ? የነፃ ወጪዎች ከተባለችው ምኩራብ ከቀሬና ከእስክንድሪያም ሰዎች ከቂልቅያና ከእስያም ከነበሩት አንዳንዶች ተነስተው እስጢፋኖስን ይከራከሩ ነበር። የእስጢፋኖስና ሲወጣ ጸጋው ሲጨመር ተከራካሪዎች መጡ። ምክንያቱም በክርስቶስ እግር ስር ቁጭ ብለው የተማሩ አሉ። በግድም ቢሆን እሺ እነሱ ናቸው የተባሉ ባይቀበሏቸውም እሺ ከክርስቶስ ጋር ሆነዋል። ትላንት መንደር ውስጥ የነበረ ሰው ያህል ሰብካለሁ ሲል ፈውሳለሁ ሲል ማን ይቀበላል የሚሉ ሰዎች ካጠገቡ ተነሱ። ተቃውሞ ተቀጣጠለ። መርከብ ተሳፍረው ከኤስያ ይኸው መጽሐፍ ቅዱስ ነው የሚለው ነው አይደለም፣ ከእስክንድርያ ይመጣል በበቅሎ በፈረስ። የት ነው የምትሄዱት? ጣቁረው 6 ወር ዓመት ምናምን ፈጅቶባቸው የት ነው የምትሄዱት? እስጢፋኖስን ድራሹን ለማጥፋት እዛውም ባለበት ምኩራብ ውስጥ ተቃዋሚዎች ነበሩ። ከየት አይመጡም? ከቀሬና ከየት እየሞላ ይመጣል። ባስ እየሞላ ሊመጣ ይችላል።